እውቅና ታዋቂ ከሆኑ ኦፕሬሽኖች መካከል አንዱ ነው። እርሱ የናዚ ጀርመን ከፍተኛ መኮንንና በሚሊዮን የሚቆጠሩ አይሁዳውያንን ለመጨፍጨፍ የታቀደውን የፋይናል ሶሉሽን የመጨረሻ ውሳኔ ዋና መሐንዲስና የሎጂስቲክ ኃላፊ ነበር። ከጀርመን በርካታ ሀገራትን አቆራርጦ በላቲን አሜሪካው ሀገር ቢሸሸግ ክብሩን ዝቅ አድርጎ ለመኖር ቢሞክርም ባለበት ታድኖ በስቅላት ከመገደል አላመለጠም። ሰላም ጤና ይስጥልኝ ውድ የፊውቸር ቲዩብ ተከታታዮች፣ በዛሬው ዝግጅታችን በእስራኤላውያን ላይ ስለተፈጸመው የናዚ ጭፍጨፋና ጭፍጨፋውን ስለፈጸመው ሰው መጨረሻና ሚስጥራዊ የስለላ ውጤታማ ተልዕኮ እንነግራችኋለን። ለገጻችን አዲስ ከሆናችሁ ገጻችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። is Ricardo Clement. He is 54 years old. He wears a gray suit, slightly worn at the elbows. ከእስራኤል እስከ አርጀንቲና ቦነስ አይረስ የተዘረጋው የሞሳድ የንስራኤል ከጀርመን እስከ አርጀንቲና ያሸሸ መጠሪያን ያስካደ ማንነትን ያስተወ ሽሽት የናዚ የጭፍጨፋው መሐንዲስ ዋና ሰው አዶልፍ ኤክማን በሁለተኛው የዓለም ጦርነት ወቅት አይሁዳውያንን ከያገሩ እያደነ በባቡር ወደ ማጎሪያና የፍጅት ካምፖች ለምሳሌ ወደ ታዋቂው ኦሽትዊዝ የማጋዝ ስራን በበላይነት ይመራ የነበረ ሰው ነው። አዶልፍ እሱ የአይሁድ ሰዎችን መሞት ልክ እንደ አንድ ተራ የቢዝነስ ስራ በመቁጠር በሺዎች የሚቆጠሩ ሰዎችን በአንድ ጊዜ በጋዝ ለማፈን በረሃብ ለመቅጣትና ለመረሸን የሚያስፈልጉትን የባቡር መርሃ ግብሮችን በጥንቃቄ ያደራጀና ይመራ የነበረ ሰው ነው። በዚህ የናዚዎች የግፍ ጭፍጨፋ ከ6 ሚሊዮን በላይ አይሁዳውያን አልቀዋል፣ ውድ ህይወታቸውንም አጥተዋል። አይሁዳውያኑ በእሳት ሲጋዩ በረሃብ ሲሰቃዩ አዶልፍ ሲጋራውን እየለኮሰ ይሳቀና የተዝናና ሰው ነው። እሱ የናዚ ጀርመን ከፍተኛ ሹም ነበር። ሆሎኮስት የተባለውን የአይሁዳውያንን ማጥፊያ ፕሮግራም ውስጥ ትልቅ ተሰሚነትና የወሳኝነት ሚና የነበረው ሰው ነው። አዶልፍ ኤክማን በናዚ ጀርመን ውስጥ በስልጣን ላይ የቆየበት ጊዜ በአጠቃላይ ከ1934 እስከ 1945 ነው። በእነዚህ 11 የስልጣን ዓመታት ኤክማን በርካታ አሰቃቂ ወንጀሎችን ፈጽሟል። በ1945 የጀርመኑ ናዚ ሲሸነፍ የናዚ መሪዎች ብዙዎቹ ተሰወሩ። አንዱ አዶልፍ ኤክማን ነበር። በሆሎኮስት ውስጥ በብዙ ሚሊዮን ሰዎች ሞት ተጠያቂ ነበር። ኤክማን ከተያዘ የፍርድ ቤት ቅጣት የሞት ቅጣት ይጠብቀው ነበር። ሬንቴልስ ተብለው በሚታወቁ የማምለጫ መንገዶች የናዚ ተወዳጅ አሽከሮች በአውሮፓና በካቶሊክ ቤተክርስቲያን አማካኝነት እርዳታ እየተደረገላቸው ወደ ደቡብ አሜሪካ ይሸሹ ነበር። ሬንቴልስ የናዚ ወንጀለኞች ከአውሮፓ ለመሸሽ የተጠቀሙት የተደበቀ ስውር መንገድ ነው። ከጀርመን ወደ ጣሊያን አሊያም ወደ ስፔን ከዚያ ወደ ደቡብ አሜሪካ በተለይ አርጀንቲና ለመደበቅ ሰነዶችን በሐሰት ይሰጣቸው ነበር። ስም መቀየርን ጨምሮ እርዳታ ይደረግላቸው ነበር። በዚያ ጊዜ የነበረው የፔሮን መንግስት አርጀንቲና ብዙ የናዚ ሰዎችን በመቀበል እንዲደበቁ ፍቃድ የሰጠ ነበር። አዶልፍ ኤክማን ስሙን ቀይሮ በአርጀንቲና ተደብቆ መኖር ጀመረ። ሁለተኛው የዓለም ጦርነት በናዚ ጀርመን ተሸናፊነት ሲያበቃ ኤክማን በአሜሪካ ጦር እጅ ገብቶ የነበረ ቢሆንም ስሙን ቀይሮ ማምለጥ ቻለ። እንደ ኤሮፓያን አቆጣጠር በ1950 ኤክማን የናዚ ወንጀለኞችን በሚረዳ ድብቅ መረብ አማካኝነት ወደ ደቡብ አሜሪካዊቱ ሀገር አርጀንቲና ተሻገረ። በዚያም ስሙን ወደ ሪካርዶ ክሌመንት ብሎ በመቀየር ሚስቱና ልጆቹን አስመጥቶ የልብ መረጋጋት ያልነበረበት ህይወቱን መኖር ጀመረ። በናዚ የመሪነት ዘመን ዋና ፈላጭ ቆራጭ የነበረው የተከበረ ሰው በመጨረሻም የመርሴዲስ ቤንዝ መኪና ፋብሪካ ውስጥ ተራ ሰራተኛ ሆኖ ለ10 ዓመታት ያህል ተደብቆ ኖረ። በርካታ ቁጥር ያላቸው ዜጎቿን ያጣቸው እስራኤል በሞሳድ በኩል ኤክማንን አድኖ መያዝ ወይም ኦፕሬሽን ኤክማን ካፕቹር፣ ኦፕሬሽን ጋሪባልዲ ሰፊ ጊዜ የወሰደን ብዙ ሀገራትን ያሰሰ ፍለጋና ዘመቻ ጀመረች። የኤክማን የመጀመሪያ ወንድ ልጅ ኒኮላስ ኤክማን አርጀንቲና ውስጥ ሲልቪያ ሄርማን የተባለች ሴት ጓደኛ ያዘ። የአባቱ የግፍ ስራዎች መኩሪያና የኩራት ምንጭ የሆኑለት ኒኮላስ በናዚ ጭፍጨፋ በርካታ ወገኖቿን ላጣችው ሴት ስለ አባቷ ታሪክ በኩራት ይተርክላት ጀመር። ልጅቷ የአይሁድ ዝርያ ካለው ሲልቪያ ከሚባል ቤተሰብ የተወለደች ነበረች። አባቷ ሎታር ሄርማን ከናዚዎች ጭፍጨፋ በታምር የተረፈ ሰው ነበር። ኒኮላስ በአባቱ የናዚ ታሪክ ከመኩራራቱ የተነሳ ስለ አባቱ ማንነት ለልጅቷ ይነግራታል። የሲልቫን አባት ሎታር ሄርማን ከአይሁዳዊው የሆሎኮስት ጭፍጨፋ የተረፈ እድለኛ አይሁዳዊ ነበር። ነገሩን ሰምቶ ጥርጣሬ ስለገባው መረጃውን ጀርመን በሚገኝ የሞሳድ ሴል በኩል ኢየሩሳሌም ለሚገኘው የሞሳድ ዋና ቢሮ አደረሰ። The 55-year-old former Gestapo colonel comes to judgment before an Israeli tribunal of 3 German Jews who escaped Nazi persecution.
Nearly 4 months have passed since the jurist retired to consider the mass of trial evidence. የሞሳድ ዋና አዛዥ የነበረው ኢሰር ሃሬል ወዲያውኑ ሰላዮችን ወደ አርጀንቲና በመላክ ክትትል አስጀመረ። በሴልቪያ ፍቅረኛ በአዶልፍ ኤክማን የበኩር ልጅ ኒኮላስ አዶልፍ ኤክማን ላይ ሞሳድ ክትትሉን አጠናከረ። ባለረጅም ጣቱ ሞሳድ ከኢየሩሳሌም አርጀንቲና ዋና ከተማ ቦነስ አይረስ በቀድሞው የኤክማን በአሁኑ መጠሪያው ሪካርዶ ክሌመንት መኖሪያ ቤት ሳሎን ውስጥ መልኩን ጥሎ መኝታ ቤቱ ውስጥ መረቡን ዘርግቶ ትክክለኛ ቀንና ሰዓት መጠባበቅ ጀመረ። የሞሳድ ሰላዮች የናዚው ኤክማን የቦነስ አይረሱ ሪካርዶ ክሌመንት ለጀርመናዊ ሚስቱ አበባ ሲሰጥና ልጆቹ አባባ ብለው ሲጠሩት በማረጋገጥ ማንነቱን አወቁ። እንደ ኤሮፓያን አቆጣጠር ግንቦት 11 1960 ዓ.ም የሞሳድ ልዩ የክትትልና የሰላይ ቡድን ኤክማንን ለመያዝ ታሪካዊውን ኦፕሬሽን በይፋ ጀመረ። ኤክማን ከስራ መልስ ከባስ ወርዶ በጨለማ ወደ ቤቱ እየተራመደ ሳለ የሞሳድ ሰዎች መኪናውን አቁመው በድንገት ተጠመጠሙበት። አፉን አፍነው ወደ መኪናቸው ውስጥ በመክተት ሴፍ ሃውስ ወደሚባል ሚስጥራዊ መደበቂያቸው ወሰዱት። እዚያ እውነተኛ ማንነቱን እንዲያምንም አደረጉት። የአርጀንቲና መንግስት ወንጀለኞችን አሳልፎ የመስጠት ፍላጎት ስላልነበረው ሞሳድ ኤክማንን በህጋዊ መንገድ ይዞ መውጣት አልቻለም። ስለዚህ ሞሳድ ተልእኮውን ለመፈጸም ሌላ ቅድ፣ ሌላ ተጨማሪ ስልት አካሄድ አስፈለገው። ሞሳድ ኤክማንን አድኖ በያዘበትና በድብቅ ቤቱ ማኖር በጀመረበት ወቅት አርጀንቲና 150ኛ የነጻነት በዓሏን የምታከብርበት ወቅት ነበር። ይህንን አጋጣሚ ለመጠቀም የወሰነው ሞሳድ ከእስራኤል ኢየሩሳሌም የሚነሱ ልዑካን በአርጀንቲና 150ኛ የነጻነት በዓል ስነ ስርዓት ላይ ለመሳተፍ ወደ አርጀንቲና ቦነስ አይረስ በእንግድነት እንደሚመጡ ለአርጀንቲና መንግስት አስታወቀ። ሞሳድ ይህንን አጋጣሚ ተጠቅሞ ለልዩ ተልእኮ ያዘጋጃቸው ምልምሎች የበዙበት የተወሰኑ የክብር እንግዶች ያሉበትን የኤል አል አውሮፕላንን ከቴል አቪቭ ተነስቶ አርጀንቲና ቦነስ አይረስ አሳረፈ። ለአርጀንቲናውያን የተነገራቸውና የተወሰኑ ለአርጀንቲና የነጻነት በዓል ልዑካን የእስራኤል ዲፕሎማቶችን የያዘው የእስራኤል ብሔራዊ አየር መንገድ አውሮፕላን ከ8 እስከ 10 ቀናቶችን በቦነስ አይረስ እንዲቆይ ተደረገ። ይህም የሞሳድ አባላት በኤክማን ላይ ተጨማሪ ምርመራ ለማድረግና ሌሎች ማስረጃዎችን እስኪያገኙ የኤክማንን መያዝ ለመሸፈን የመጡ ዲፕሎማቶች ጉብኝታቸውን እስኪያጠናቅቁ ጊዜ ለመግዛት የተወሰደ እርምጃ ነበር። ሞሳድ ያዘጋጃቸው ዲፕሎማቶች ጉብኝታቸውን ሲያጠናቅቁ ኤክማንን የአውሮፕላኑ ሰራተኛ የካቢን ክሩ ልብስ እንዲለብስና የአውሮፕላን ሰራተኛ እንዲመስል አደረጉት። የስለላን ጥግ፣ የጥንቃቄን ጫፍ የሚያውቀው ሞሳድ ኤክማን የሚሆነውን እንዲረሳ መጠነኛ ማደንዘዣ በመውጋት ልክ እንደሰከረ ሰው አድርገው ባዘጋጁለት የሐሰት መታወቂያ የአርጀንቲናን ኤርፖርት ጥበቃዎች አሳልፈው ወደ ተዘጋጀው አውሮፕላን አስገቡት። ከአርጀንቲና ቦነስ አይረስ የተነሳው አውሮፕላን በሴኔጋል ዳካር እረፍት ካደረገ በኋላ ቴል አቪቭ ሲገባ ደማቅ አቀባበል ተደረገለት። የአርጀንቲና መንግስት አንድ በባስ ፋብሪካ ውስጥ ተቀጥሮ የሚሰራ ሰው መጥፋቱን ከቦነስ አይረስ በደረሰው ሪፖርት አወቀ። ከቀናት በኋላ እስራኤል በናዚ ጭፍጨፋ ዋና የነበረውን ሰው በአርጀንቲና ተይዞ በሞሳድ ተንጠልጥሎ ቴል አቪቭ መድረሱን አስታወቀች። አርጀንቲና ሉዓላዊነቴ ተጥሷል፣ ተደፍሬያለሁ ስትል አቤቱታዋን አቀረበች። ጉዳዩን ወደ ተባበሩት መንግስታት ድርጅት ቢሮ ወስዳ እስራኤልን ከሰሰች። እስራኤል ድርጊቱ የዜጎቿን ፍትህ የማስመለስ የሞራል ካሳ እንጂ የሌላን ሀገር ሉዓላዊነት መጣስ አይደለም አለች። ለዓመታት የሁለቱ ሀገር ዲፕሎማሲ መቃቃር ውስጥ ገባ። በኋላ በደረሱበት ስምምነት ግንኙነታቸውን በድጋሚ ተጀመረ። እንደ አውሮፓውያን አቆጣጠር በ1961 ዓ.ም በኢየሩሳሌም ከተማ መላው ዓለም በቴሌቪዥን መስኮት የተከታተለው ታላቅ የፍርድ ቤት ውሳኔ ተጀመረ። ኤክማን በመስታወት በተሰራ ጥበቃ የሚደረግለት ክፍል ውስጥ ሆኖ እንዲቀመጥ ተደረገ። Eichmann is found guilty of crimes against the Jewish people, crimes against humanity, and war crimes. እሱ በፍርድ ቤቱ ፊት ቀርቦ የፍርድ ሂደት በቴል አቪቭ ውስጥ የተካሄደውን ክስ ያቀረበው ዋና ፍርድ ቤት አቃቢ ሕግና የሕግ ቡድን መሪ ጊዮራ ሃንዶስ ክሱን ማሰማት ጀመረ። አዶልፍ ኤክማንን የሚያውቁ የእርሱን ወንጀል የተመለከቱ ሁሉ ክስና ማስረጃ አለን አሉ፣ አቀረቡ። ከ100 በላይ ሰዎች አቤት አሉ ለፍርድ ቤት። በርካቶች ከሆልኮስት ግድያ የተረፉ አስቀድሞ በኤክማን ስር የሰሩ የኤክማንን ጨካኝነት አይተናል ያሉ ሁሉ ተሳታፊ ነበሩ። የናዚው አዶልፍ ኤክማን የቦነስ አይረሱ ሪካርዶ ክሌመንት ለቀረበበት ከ100 በላይ ክስ ያቀረበው መከላከያ አንድ ነበር። እኔ ተራይ መንግስት ሰራተኛ ነኝ፣ የታዘዝኩትን ትዕዛዝ ነው የፈጸምኩት የሚል። ነገር ግን ፍርድ ቤቱ ከ100 በላይ ከሆሎኮስት ግድያ የተረፉ ሰዎችን ምስክርነትና በእሱ ፊርማ ያለቁ ሰነዶችን በማየት ጥፋተኛ
ሐቀኝነቱን አረጋገጠ። ኤክማን በአይሁዳውያን ላይ በፈጸመው ዘርን የማጥፋት ወንጀል የስቅላት የሞት ፍርድ ተፈረደበት። እንደ አውሮፓውያን አቆጣጠር ሰኔ 1 ቀን 1962 ዓ.ም በርካቶች በተከታተሉት በእኩለ ሌሊት ላይ ኤክማን በስቅላት ተቀጣ። ኤክማን አስከሬኑ ከፈረሰ በኋላ አመዱ በሜዲትራኒያን ባህር ላይ ከእስራኤል የባህር ክልል ውጪ እንዲበተን ተደረገ። እስራኤል የኤክማንን አስከሬን የበተነችው ለእርሱ በእስራኤል የመቃብር ስፍራ ላለመስጠት በሚል ነበር። ኤክማንን መቅበር የመቃብር ስፍራው እንደ ማስታወሻ እንዳይቀር፣ መቃብሩ መሰብሰቢያ እንዳይሆን፣ ሁሌም ሲታወስ በስቅላቱ እንዲሆንና የእስራኤልን ለህዝቦቿ ፍትህን ለማረጋገጥ የምትሄድበትን ርቀት ለማሳየት ነው ተባለ። ለዚህም እስራኤል አዶልፍ ኤክማንን ሰቅላ በእሳት ለብልባ በቀይ ባህር ላይ አመዱን በተነችው። ይህ በእስራኤል የሀገርነት ታሪክ ውስጥ በፍርድ ቤት የተወሰነ ብቸኛው የሞት ቅጣት ውሳኔ ነው። ከ6 ሚሊዮን በላይ አይሁዳውያን እንዲሞቱ ምክንያት የሆነው የናዚው አዶልፍ ኤክማን የአርጀንቲናው ሪካርዶ ክሌመንት በበኩር ልጁ ኒኮላስ ኤክማን የፍቅር ታሪክ መጨረሻው ለስቅላትና ለአመድነት አብቅቶታል። ውድ የፊውቸር ቲዩብ ተከታታዮቻችን አዶልፍ ኤክማንን ለማደን ሞሳድ ስለተጓዘበት ርቀት እና ስለ ኤክማን መጨረሻ ያዘጋጀንላችሁ ዝግጅት የተከታተላችሁትን ይመስል ነበር። በቀጣይ የምንሰራቸው ዝግጅቶች እንዲደርሷችሁ ገጻችንን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።